ያው ሃይማኖትህን ቀይር፣ የተሻለ ህይወት እንደምትፈልገው አይነት ህይወት አኖርሃለሁ ማለት የምትፈልገው ሀገር አኖርሃለሁ። ሃይማኖትህን ቀይረ አባቴም ሊቀበልህ የሚችለው ሃይማኖትህን ስትቀይር ነው እና ሃይማኖትህን ቀይረ አብረን ያው እንደነገረች ነው በቃ እሷ እንዳለች ነው። ምንም መፍዘዝ አያስፈልግም። በቃ የምትፈዝበት ነገር የለም። እስከ ሲጀመር ታይም የለም። በቃ አንተ እያልክና ያለው ነገር ይታወቅ። በስነ ስርዓት አስብ። እኔን ማተረዳኝ እሷ ምን ማተረዳለ? ምንድነው መረዳችሁ? ምን እያላችሁ ነው እዚህ ጋር ያላችሁት? በቃ ሃይማኖትን ቀይርና ከሷ ጋር ሆነና አብራችሁ ኑሩ። በቃ ምንድነው ፓስፖርቱን ያመጣሽው በተዘዋዋሪ አንቺ ሃይማኖት የኔን ሃይማኖት አስቀየረሽ የተለያየ ሀገር ንብረት ምናምን ነገር እንትን ለምን ፕሮፓጋንዳ። ስለዚህ በእንደዚህ አይነት ነገር ሁለታችሁም ዳግመኛ እንዳላገኛችሁ ገባሽ አይደል? ይሄን ፓስፖርት ስለሰጠሽኝ አመሰግናለሁ። አንተ ግን በጣም ባዳጊ ለምንድነው? በቃ ጀስት በቃ መቀየር ካለብህ ቀይረህ ከሷ ጋር ላይፍን ቀጥል። በቃ የሚገርም ላይፍ ነው መቀየር የምትችለው ማለት አሪፍ ላይፍ ነው። በቃ እምነትን መቀየር ካለብህ ቀይር። በቃ ምንድነው አንተ ለምን ፈዘው? ሰላም ውድ የኤላ ቤስ ቻናል ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ባላችሁበት ሰላማችሁ ብዝት ይበል እንላለን። ዛሬ በጣም ደስ በሚል ነገር ነው የመጣነውና ሰላም ባያችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በአዲስ ነገር ነው የመጣነው። ያው ፓስፖርቱን ተቀብዬልኝ የኤላ ፓስፖርት እጄ ገብቷል እና ሰርፕራይዝ እናደርገው ወይስ ምን ትላለች? እና ፋሚሊ እንደሰማችሁት ነው በጣም በሚል ደረጃ በብዙ ነገር በማድረግ እንግዲህ ፓስፖርት እንደዚህ እንደማይደረግ ሁላችሁም ታውቃላችሁ። ግን እሷ ይሄን ነገር ስላሳካችሁ በጣም በሚባል ደረጃ ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ እናደርጋለን። እንግዲህ እኔ በጣም ባይዘዌ እዚህ ጋር ማለት ነው ደስ እሷ ስላደረገችው ነገር በጣም ደስ ብሎኝ ነው እንጂ በዚህ አጋጣሚ ይመስለኛል ይዘሽው ልትሄጂ ነው። ጓደኛዬን ከኔ ነጥለሽው ይዘሽው ልትሄጂ ነው መሰለኝ እና ያው ፓስፖርቱን ተቀብዬለታለሁ እና ይዤው ልሄድ አስቤያለሁ። ምን እንደሚል አብረን እናያለን። አሁን ላይ ተሽሎታል ምናምን ጥሩ ሁኔታ ላይ ነው በነገራችን ላይ እና ያው ይዤው ልሄድ አስቤያለሁ። ይሄ ነገር ግን አማክረሽዋል አይደል? በደንብ ዲቴል ነገሩን ገና እናወራበታለን። እስኪ ይሄን አቅም በነገራችን ላይ ሰርፕራይዝ ነውና አንድ ላይ እናየዋለን። እስኪ እሺ እንደሚልና እንደማይል ጀስት አሁን እኮ በቃ ከኔ ልትለዩ ነው። ምን እያለሽ ነው? አገባኝ ምን ይደረጋል እንግዲህ። እሺ ብዙ ሞክሬያለሁ እኔ ብቻ የቻልኩትን ሞክሬያለሁ። ቴዳ አንተ እንደምንም ታሳምንልኝ ትሞክራለህ። ያው ቤተሰቦች ከዚህ በኋላ ያለውን እንግዲህ ዱባይ ላይ ከሱ ጋር እናሳያቸዋለን። የተለያዩ ቪዲዮዎችን እንለቅላቸዋለን። በዚህ አጋጣሚ ይሄን ማጨረስ ይመንበታል። የሱንም ስጨርሽ አብረን እንሄዳለን። ችግር የለውም ይደርሳል። የሱ ብቻ ይሳካ እንጂ አንተ ቀላል ነው። ፋሚሊ እንግዲህ እሷ እንዳለቻችሁ ነው። ብቻ የሱ ማመን ብቻ ነው የሚጠበቀው። በቃ ይዛብኝ ልትሄድ ነው የላ ከኔ ላይ ይዘው ልትሄድ ነው ማለት ብዙ ውጣ ውረዶችን አሳልፈናል። እኔ አላቅም ብቻ ምን እንዳሰበች ጀስት ማለት ይዘሽ የምትሄጂው ጋር ከሆነ የተወሰነ ጊዜ ቢያንስ ወር ወይ ደግሞ ሳምንት ምናምን 15 ቀን ቆይታችሁ ብትመለሱ ደስ ይለኛል። ይሄ ነገር ማለት በዛው ቀረ ማለት እንዴ አለማየውን ነገር ነው። ጀስት ማለት እኔ አሁን አብራችሁ በሆናችሁ በጣም ደስ ነው ያለኝ እና ይሄን ነገር ስላሳካሹ ደግሞ በጣም የምን በጣም የሚገርም ነገር ነው። ፋሚሊ ምን መሰላችሁ እዚህ ጋር ነው አዲስ ነገር ወደ ዱባይ እና ምን እያላችሁ ነበረ ሰሞኑን ማለት ጀስት ታሟል ምናምን ነገር አታስጨንቁት። ይሄ ነገር በሱ ላይ እንዲደርስ አንፈልግም ማለት በቃ እሱ ካልፈለገ አልፈለገም ነው። ለምንድነው እንደዚህ የምትሉት ምናምን ነገር እያላችሁ ነው። ግን እሷ ደግሞ እዚህ ጋር የሷን ፍላጎት አለ ሊከበርላት ይገባል ማለት ሴት ልጅ በዚህ ልክ ፍላጎቷን አሳይታ ወደሱ ስትሄድ በቃ የመጀመሪያ ነች ብዬ ነው የማስበው። ማለት በዚህ ልክ እንደምትወጁ ያረጋገጥኩት ሄደሽ ጀስት ሃይማኖቱን ቀይሩ ምናምን ነገር ካንቺ ጋር ሆኖ ጀስት እስከ መጋባት ደረጃ ብዙ ነገር ነው እሷ ሀሳቧና ይሄ ነገር ደግሞ ሲሆን በሷ ነው ያየሁትና ኤላ ተቀበልሃት ምናምን በቃ ከሷ ጋር አብራችሁ ብትሆኑ ይሻላል። በቃ ደስ የሚለው ነገር ለምንድን ነው ቆይ ትክ የምትለው? ምን ልላችሁ ፈልጌ ነው በጣም ኤላ ፈዟል ነው የምላችሁ። ወይኔ ይሄን እድል ነው ቢሆን ያገኘሁት የምር ምንም አላንገራግርም ነበር ማለት ነው። በቃ እኔ እሷን ከወደድኳት እሷ ደግሞ በጣም ነው የምትወደው ታውቃላችሁ። ይሄን ነገር በዚህ ልክ ሰው እኮ አይገኝም ሲጀምር። ምን ሆነ ነው ኤላ እንደዚህ ሆንኩ? የምር ምን ሆነክ ነው? በአንተ ቦታ እኔ አለመሆኔ ነው እንጂ ማለት ነው። እኔ ሆኜ ቢሆን ኖሮ እስካሁን ድረስ አልቀመጥም ነበር። በቃ ቀጥታ ወደ ዱባይ ገብቼ ላይፌን ከሷ ጋር ነበር የምቀጥለው። ግን ይሄ ነገር የመጣው ለአንተ ነው
ተቀበላት፣ የምር ተቀበላትና አብራችሁ ነው በቃ። ምንም ሌላ እንትና ምናምን ጂቢጃንካ ምናምን ነገር ምንም አያስፈልግም። ሲጀመር በቃ አብራችሁ ነው ያለውን ነገር ችግራችሁን ፍቱ። ማለት ከሷ ጋር ምንም ችግር የለብንም። በዚህ ዙሪያ ስለመጣችብህ ነው ጀስት ስልክ ማታነሳላት ማታገኛት ምናምን ነገር ማለት ከዚህ በፊት የነበራችሁ ቀረብ በጣም ደስ የሚልና በጣም ሪሌሽንሺፕ አላችሁ። በጣም ጓደኛሞች ነበራችሁ። በጣም ትዋደዱ ነበር እና ይሄ ነገር አንተ ልትርቃት የቻልክበት ምክንያት ዋናው ነገር ምንድነው? ሃይማኖት ነው ማለት በቃ ስሜት ስላላት ነው ይሄን ነገር ያቀረበችልህ። ቤተሰቦቻችን በጣም ልጁ ቅዝዝ እያለ ነው። በቃ በጣም ቅዝዝ እያለ ነው። ብዙ ነገር ውስጥ የምትገባው እኮ ማለት ነው አንተ ችላ በምትልበት ታይም ነው። ጀስት እኔ ከፌቨርም እንደዚህ አይነት ነገር ውስጥ የገባችሁ ችላ ብላት ነው ይመስለኛል። ማለት ይሄን ነገር አታስበው ነበር ቶሎ ብታገኛት እና ይቺም ልጅ ልታመልጥ ነው። በቃ በአንተ እንትን ማለት ነው ብዙ እድል እያመለጠ ነው። ብዙ ነገር እያመለጠ ነው። ለምንድን ነው በቃ ጀስት በቃ መቀየር ካለብህ ቀይረህ ከሷ ጋር ላይፍን ቀጥል። በቃ የሚገርም ላይፍ ነው መቀየር የምትችለው ማለት አሪፍ ላይፍ ነው። በቃ እምነትን መቀየር ካለብህ ቀይር። በቃ ምንድነው አንተ ለምን ፈዘው ፋሚሊ ይኸውልህ እስካሁን ድረስ ከነጋ ጀምሮ አልተገናኘንም። እኔ ከሷ ጋር ሆኜ ማለት እሷ ገና ከእንቅልፌ ስነሳ ደውላልኝ እናገኘው ምናምን በቃ ያለውን ነገር ላስረዳው ፓስፖርቱን ይዤለት መጥቻለሁ ላሳየውና ከዚህ በኋላ ደግሞ ያለውን ፕሮሰስ ጨርሰን ወደ ዱባይ ሄደን ቢያንስ የተወሰነ እረፍት እንኳን አድርጎ እንትን ይባል እያለ ነው። እና ፋሚሊ ከደወልኩለት ቆይቻለሁ፣ ግን በጣም ቆይቶብኛል አውቃለሁ። ብቻ ግን አሁን ግን እየደረሰ ይመስለኛል፣ እየታየ ነው። መጥቶ ደግሞ ያለውን ነገር በስነ ስርዓት ይኸውልሽ ዘውዬ በስነ ስርዓት አስረጅው፣ ጫን ብለሽ አስረጅው። ዛሬ ያበጠ ፈንዳ የፈለገውን ነገር ያርግ፣ ሁሉን ነገር አድርገን ከዚህ በኋላ ከሷ ጋር የሚቀጥልበትን ነገር ነው ማመቻቸው ብዬ የምናገረውና ኤላም መጥቷል። ያለውን ነገር እንግዲህ ፋሚሊ አብረን ምን ይሆናል ሰላም ብያለሁ። ቴዳ እንዴት ነው አለች ማለት አጤናለን ምንድነው እንደዚህ ያቻኩላችሁ ይጠራችሁ? አንተ ናችሁ ይሄን ካሜራ ደቅናችሁ የምትጠሩ ግን ለምን እስካሁን ቆየብን? በጣም ቆየብን። የደወልኩልህ ገና ጠዋት አይደለም እንዴ? አዎ ባክ ትንሽ ማስተካከል ነገር ስለነበር ነው እዛ ጀስት ፋሚሊ እንግዲህ እኔ አሁንም ሙሉ ለሙሉ የተሻለክ አይመስለኝም፣ ግን በተወሰነ መልኩ እንደተሻለክ ተስፋ አደርጋለሁ። ያው ሰሞኑን የነበረ ሰሞኑን ያምን ይሰሩን ነገሮችን እንግዲህ ልክስማ አሁን ማለት ነው ይሄም ህመምክም አለ ሌላም ብዙ ነገሮች አሉ ብዙ ችግሮች ወደ አንተ እየመጡ ነውና እንደነገርኩ ነው እንደሰማኸኝ ነው ከዚህ በፊትም እንዳወራነው ነው። እኔ ጀስት በአካልም ተገናኝተን ብዙ ነገር ብያለሁ ስለሷ ማለት ነው ያለውን ነገር ብዙ ነገር አስረድቻለሁ እና ግን አንተ ሊገባ አልቻለም። ለምንድነው እሷ የምትለው ነገር ሀሳብ ተቀብለህ ከሷ ጋር አንድ ላይ ማጥቶ ነው ሞን ካልፈለኩት እኔ አንተ ባይዘው ከዚህ በፊትም ስትጨቃጨቀኝ ነበር ከግጭ ጋርና ከቢዩን ጋር ታረቅ ብለህ አሁን ደግሞ በሷ በኩል ሃይማኖት የሚባል ነገር አለ። ባለፈው አስረዳዋችሁ አይደል እንዴ? በቃ እኔ ስልክ ማለት ልሰርሽ ለምንድን ነው ማይሆን ነገር ስለሆነ ነው። ገባሽ አይደል? እንዴት ነው ማይሆን ነገር ነው ማለት ምን ማለት ነው? መሆን የሌለበት ነገር ስለሆነ አንተ ህይወት እንዲቀየር አትፈልግም? ምን እያልክ ነው ያለው? ህይወት ተቀይሮ አሪፍ ህይወት መኖር አትፈልግም? ከሷ ጋር መኖር አትፈልግም? ባለበት ስታፍ ማስተካከል ያለብኝ ነገሮች ስላሉ ነው እንጂ አስተካክዬ አሪፍ ኑሮ እየኖርኩ ነው። እግዚአብሔር ማለት አሁን እየኖርኩ ያለው ደህና ኑሮ ነው ብለህ እያሰብክ ነው? አዎ ይመስገን ነው። በአቅሜ እየኖርኩ ብዙ ነገር እየደረሰበት ያለው ጫናዎች ብዙ ነገሮች እየደረሱበት ያለው ችግሮችን ባለመፍታት ነው። እነኚህ ችግሮች ፈተክ ለምንድነው ከሷ ጋር ማጥቶ ነው? ለምንድነው እንትን እየሞከርኩ ነው? አንተ ምንድነው በለሷ የወገንክላት ነው? አዎ በቃ እኔ ማለት ላንተ ካለኝ ክብር የተነሳና አንተ ትልቅ ደረጃ ደርሰህ ማየት ስለምፈልግ ነው። በቃ ይሄ ነገር እንደራሴ አድርጌ ስላሰብኩት ነው እንጂ እኔ የሚመለከተኝ ነገር ኑሮ አለም። ግን በቃ ለአንተ ብዙ ነገር ስለማሰብ ነው። ከድሮም ታውቃለህ ብዙ ነገር እንደማሰብልህ ብዙ ነገር እንደምጨነቅ እና በዚሁ አጋጣሚ አሪፍ በጣም ደስ የሚል እኔም ደስ ያለኝ ለአንተ በመሆኑ ይሄ ነገር ደግሞ በጣም ደስ ያለኝ ነገር አለ። ስትመጣ ባለመንገድ በጣም ይቅርታ ዘውዬ ሲያሳይና ደስ ካለው በዚህ እንኳን ደስ ይበልክ አሳዩት እንካ የማፓስፖርት ያንተ ነው ያለውን ነገር ጨርሻለሁ። ያው ወደ ዱባይ የምንሄድበትን መንገድ እያመቻቸው ጨርሻለሁ። ከየት አገኘሽው? ማን የሰጠሽ? አይ ይሄ ነገር አታስጨንቃት። ማን የሰጠሽ? ለምን ማን አስጨንቃት? ከየት እንዳመጣሽ ነገር ሙሉ መረጃን ከየት ነው የምታገኙው? ማን የሰጠሽ? ማን የሰጠሽ? እንኳን ከየት ልታገኙው ቻልሽ? መልሽልኝ። ያው እያወቅ በፋዘር በኩል ያው ታውቅ የለ እንደዛ አመቻችቼ ነው ፓስፖርት እጄ ሊገባ ይቻላል። አመሰግናለሁ ስለሰጠሽኝ፣ አክብረሽ አመሰግናለሁ። ሳለፋ
በብዙ መንገድ አንቺ እንደውም በዚህ ባጭር ጊዜ ውስጥ አመሰግናለሁ። ጀስት አሁን እኔ ምስጋናው እንዳለ ሆኖ እሷ ባደረገችው ነገር በጣም ደስ ብሎኛል። ማለት ተሯሯጣ ነው ይሄን ፓስፖርት ያወጣችልክ ማለት በፋዘሯ በኩል ብዙ ነገሮችን ማድረግ ስለሚችል እና ለዚህ ይሄ ደግሞ ለሱ ቀላል ነገር ነው። አሁን ያለው ነገር ምንድነው ታውቃለህ? ከዚህ በኋላ አንተ ከሷ ጋር ተስማምተህ መሄድ ብቻ ነው በቃ። ፕሮሰሱ ምናምን ታስጀምራለች እንትን ብላለች። አሁን ቀጥታ መሄድ ብቻ ነው ከሷ ጋር። አንተ አሁን ዱባይ እሄዳለሁ ብላለች። ይጀው አብረን ዱባይ እንሄዳለን ብላለች። ያልተረዳው ነገር አለ እዚህ ጋር። በቃ አመሰግናለሁ፣ ፓስፖርቱን ስለሰጠሽኝ አመሰግናለሁ። በቃ ከዚህ በኋላ ግን በእነዚህ አይነት ነገር የመጨቃጨቅ መከራከርም አልፈልግም። ቪዲዮን የጀመራችሁት አስቀድማችሁ ለምንድን ነው? አንተ ለምንድን ነበር የጠራኝ? ይሄ እኮ ጭቅጭቅ አይደለም። ይሄ እኮ ጭቅጭቅ ይባላል። ይሄ ጭቅጭቅ ነው። እስኪ ንገረኝ። በጣም የከረረ ጭቅጭቅ ገባ አይደል? ፓስፖርቴን አክብረሽኝ ስለሰጠሽኝ አመሰግናለሁ። ገባሽ አይደል? መናገር ያለብኝን ነገር ተናገርኩ። እኔ በተደጋጋሚ እዚህ ጋር ማውራት አልፈልግም። በቃ አመሰግናለሁ ፓስፖርቱን ስለሰጠሽኝ። አንተ ይላል በጣም ደረቅ ነው። እስኪ በጣም ደረቅ ነው። ሰማኛለህ? ይሄ ነገር ግን በኔ ቢሆን ለኔ ነው በኔ ምናምን ምን እያወራህ ነው? አልገባኝም። በቃ ምንድነው ጀስት ሃይማኖትን ቀይር ነው ያለች። ቀይርና በቃ አብራት ነው። ምንድነው የምታካብደው አንተ? ታውቋል ግን ታውቋል እያልክ ያለው ነገር በመጣው ቁጥር አንተ ጋር እንዲህ እየተገፋታተክ እንትን ታውቋል እያልክ ያለው ነገር ካልፈለክ ነው እንጂ ይልክ ከፈለክ አንተ ቀይር አብራት ሙን ትችላለህ። ለኔ አይደለም ማሰኔ ነው አይደለም ያለሽ እና እሱ መጣላት ነው ያልሽው ኢላ አይደለም። እኔ እኮ ለማሰብ ነው በቃ እኔ በኔ በኩል ያለው ነገር ሁሉም ይበቃናል በቃ እና አንድ ላይ እንድንሆን ፈልጋለሁ። ምንም የሚያስጨንቅህ የሚያሳስብህ ነገር የለም። እያሳሰበኝ እኮ ነው። ምን እያልክ ነው ያለው? ለምን ደም ፈዘቆኝ? በጣም ብዙ ንብረት አለኝ፣ በጣም ብዙ ሀብት አለኝ። ፋሚሊ እንደፈለገ አርጎ ያኖረናል እያለች እኮ ነው። ለምን ነው አብራት ማትቆም? መሆን ስለማልችል እንዴት? ምን ማለት ነው? መሆን አልችልም ማለት ምን ማለት ነው? ብዙ ነገር ስላለ መሆን አልችልም። ላይፍ መቀየር አልችልም። መቀየር አልፈልግም። አልቀየር። እንዴት? መቀየር ስለማልፈልግ። ለምን እያልክ ያለው ነገር ታውቋል? ታውቆኛል እኮ ታውቆኝ መሰለኝ። አሁን እያወራሁ ወይስ አእምሮን ትንሽ ሲያወራ አድርገው ነው? ምን እያልክ ነው ያለው? ለታቱን አሁን በእኔ ምክንያት እንድትጣሉ እንድትጨቃጨቁም አልፈልግም በቃ። ስለዚህ እኔ ተናገርኩ አይደለ? አንተ አስተሳሰብን ቀየረ። በእነዚህ አይነት አስተሳሰብ ከኔ ጋር መቀጠል አልችልም። እንዳላገኝ ዳግመኛ ገባ አይደል? ከፈለክ ሃይማኖትን ቀየረ ከሷ ጋር መሆን ትሽፋይ። እኔ አላለችኝም እኮ ያለች አንተ ነው አይደለ? ለበለኝ በቃ እኔ መለከተኝ አልቆይም ነበረ። እሷ ግን ያለችው አንተን ነው። ስለዚህ አንቺ ምንድነው እያልሽ ያለሽው ነገር አሁን? ኤላ አብረን እንሁን እያልኩ እኮ ነው። በጣም ብዙ ለፍቻለሁኝ እኮ አይታየህም እንዴ? ምንድነው እየለፋሽ ያለሽው? ምኑ ነው እየለፋሽ ያለሽው ነገር? እኔን ደስተኛ ለማድረግ እየጣርሽ ከሆነ አመሰግናለሁ በቃ። ግን በጓደኝነት ማካሄድ ይቻላል። እዚህ ጋር ሃይማኖትን ቀየር የሚል እንትን እንዳታነሱብኝ። እኔ የራሴ ብዙ ችግሮች እንዳሉ እኮ ተናገርኩ አይደል እንዴ? ለምንድን ነው አብራት ማትሆነው? ቆይ አንተ እንዴ አራባት ስለማልችል ምንድነው አልረዳም እንዴ? የራሴ ችግሮች አሉ እኮ ጓደኛዬ ናት እኮ። ምን እያልክ ነው ያለው? አንድ የኛ ጓደኝነት እንዲቀጥል እንጂ እኔ የፍቅር ጥያቄ ስለምን ፈርስት አልተቀበልኩም። እንኳን ሃይማኖት ደረጃ የሚያስደርስ ነገር። ስለዚህ እንኪ ፓስፖርቱን ራሱ ውሰጂው ከፈለግሽ። ያው ሃይማኖትህን ቀይር፣ የተሻለ ህይወት እንደምትፈልገው አይነት ህይወት አኖርሃለሁ ማለት የምትፈልገው ሀገር አኖርሃለሁ። ሃይማኖትህን ቀይረ አባቴም እንዲቀበልህ የሚችለው ሃይማኖትህን ስትቀይር ነው እና ሃይማኖትህን ቀይረ አብረን ያው እንደነገረች ነው በቃ። እሷ እንዳለች ነው። ምንም መፍዘዝ አያስፈልግም። በቃ የምትፈዝበት ነገር የለም። እስከ ሲጀመር ታይም የለም። በቃ አንተ እያልክና ያለው ነገር ይታወቀ። በስነ ስርዓት አሰብ። ለምን ማተረዳኝ? እሷ ምን ማተረዳለ? ምንድነው የምንረዳችሁ? ምን እያላችሁ ነው እዚህ ጋር ያላችሁት? በቃ ሃይማኖትን ቀይርና ከሷ ጋር ሆነና አብራችሁ ኑሩ። በቃ ምንድነው ፓስፖርቱን ያመጣሽው በተዘዋዋሪ አንቺ ሃይማኖት የኔን ሃይማኖት አስቀየረሽ። የተለያየ ሀገር ንብረት ምናምን ነገር እንትን ለምን ፕሮፓጋንዳ። ስለዚህ በእንደዚህ አይነት ነገር እኔ ሁለታችሁን ዳግመኛ እንዳላገኛችሁ ገባሽ አይደል? ይሄን ፓስፖርት ስለሰጠሽኝ አመሰግናለሁ። አንተ ግን በጣም ባዳዲ ተሰማኛለህ። ይኸውልህ መቼም ቢሆን አልፋታክም። ይሄን ነገር ተግባራዊ ስላደረገው መቼም ቢሆን አልፋታም። ደግሞ ፓስፖርቱን ጥሎ ሄዳል እንዴ? ስሚኝ በቃ ይኸውልሽ፣ አንቺ አሁን ተረጋጊ። ይኸውልሽ ልጁ በጣም ግልፍተኛ ስለሆነ ነው ያለውን ነገር ደግሞ ከዚህ በኋላ እንደምንም ብለን በቻልነው አቅም ፋሚሊ በቻልነው አቅም ወደ እሷ እንዲሆን እናደርጋለን። በቃ ለዛሬ እዚህ ጋር ይበቃኛል። በቃ